ሁሉንም የሀገር ባለውለታ ጡረተኞችን የሚመለከት አስቸኳይ መረጃ ተሰማም። ሰላም ጤና ይስጥልኝ። የሀገር ባለውለታ ጡረተኞችን በተመለከተ መረጃዎችን አሁን ማቅረብ እንጀምራለን። እኛ ኢትዮጵያውያን ለዘመናት ከአንደበታችን የማይለይ በየዕለቱ ፈጣሪያችንን የምንለምንበት አንድ ጥበብ ያዘለ ጸሎት አለም። የዕለት ጉርስን የዓመት ልብስን አታሳጣኝ የሚል ነው። ይሁን እንጂ ዛሬ ላይ ያ ቀን ደርሶ ለበርካታ ወገኖቻችን ያችን የዕለት ጉርስ ማግኘት እንኳ እጅግ አዳጋችና ሕይወት ፈተና የሆነች መጥታለች። መንግሥት የኑሮ ውድነቱን ለማርገብና ገበያውን ለማረጋጋት ልዩ ልዩ ጥረቶችንና እርምጃዎችን ቢወስድም ከዕለት ወደ ዕለት እያሻቀበ ከመጣው የሸቀጦች ዋጋ ንረት አንጻር ነዋሪው ከባድ የህልውና ፈተና ውስጥ ወድቋል። ይህ መራራ እውነታ ደግሞ ቋሚ ገቢ ያላቸውን በተለይም ሀገራቸውን በታማኝነት አገልግለው በጡረታ ላይ የሚገኙ አረጋውያንን ክፉኛ እየፈተናቸው ይገኛል። በዚህ የመረጃ ሰዓታችን የገበያውን ነባራዊ ሁኔታ፣ የዓለም አቀፍ የጂኦፖለቲካ ውጥረቶች በኢኮኖሚያችን ላይ ያሳደሩትን ጥላ፣ የምጣኔ ሀብት ባለሙያዎችን ሐሳብና ለጡረተኞች የወጡ አንገብጋቢ አዳዲስ መረጃዎችን በተለይም ከግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደርና ከመንግሥት ሰራተኞች ማህበራዊ ዋስትና አስተዳደር የተሰሙ መረጃዎችን ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ወቅታዊ ታማኝ መሰል መረጃዎችን በፍጥነት ማግኘት ይችላሉ። ቪዲዮ ላይክ ማድረግ ማይርሱ። እስከ መጨረሻው አብራችሁን ቆዩ። ቀድሞውንም ቢሆን ከነዋሪው የመግዛት አቅም በላይ የሆነው ኑሮ አሁን ደግሞ የሸቀጣ ሸቀጦች ዋጋ በከፍተኛ ሁኔታ ጨምሯል። ይህም ነገሮች ከዲጡ ወደ ማጡ እንዲሆኑ አድርጎታል። ነዋሪዎች የችግሩን አሳሳቢነት በምሬት አረጋግጠዋል። የሶስት ልጆች እናትና የቤት እመቤት የሆኑት ወይዘሮ ይታገኝ ሲሳይ ይህንን በምሬት ተናግረዋል። እኚሁ እናት የገለጹት ምሬት የብዙዎች ድምፅ ነው። ዛሬ ሁሉ ነገር ጨምሯል። የሸቀጣሸቀጥ ምርቶች ዕለት ከዕለት ዋጋቸው በከፍተኛ ሁኔታ እየናረ ነው። የዘንድሮ ገበያ ለድሃ የሚሆን አይደለም። ከአትክልትና ፍራፍሬ ጀምሮ ለቤት ፍጆታ የሚያስፈልጉ አስቤዛዎች መሽቶ በነጋ ቁጥር ዋጋቸው በማሻቀብ ላይ በመሆኑ በትልቅ ስጋትና ጭንቀት ውስጥ ወድቀናል ብለዋል። ወይዘሮ ይታገኝ አክለው እንደተናገሩት የሕፃናት የዱቄት ወተትና የዳይፐር ዋጋ በጥቂት ወራት ውስጥ በከፍተኛ ሁኔታ ጨምረዋል። ለቤት ፍጆታ የሚውለው የሳሙናና የጽዳት ዕቃዎች፣ የምግብ ዘይት እንዲሁም እንደ ድንች፣ ሽንኩርት፣ ቀይ ስርና ቃሪያ ያሉ ዕለታዊ የአትክልት ምርቶች ዋጋቸው ከቀን ወደ ቀን እያሻቀበ ይገኛል ብለዋል። በጥራጥሬና በወጥ እህሎች፣ በውጭና በሀገር ውስጥ ሩዝ፣ በከሰል እንዲሁም ለልጆች ትምህርት ቤት ምግብ የሚቋጠሩ እንደ እንቁላል፣ ፓስታና መኮሮኒ ባሉ ምርቶች ላይ የታየው የዋጋ ጭማሪ የብዙዎችን ቤት አንኳክቷል። የቤት እመቤቷ እንደሚሉት የትራንስፖርትና የሰርቪስ ወጪው ተዳምሮ ራሳቸው ወይም ልጃቸው እንኳ ቢታመም መድኃኒት ገዝቶ ለማስታገስ የማይቻልበት አስቸጋሪ ጊዜ ላይ መድረሳቸውን በቁጭት ይናገራሉ። ሌላው የከተማዋ ነዋሪ አቶ ሙሉሰው ታደሰ በበኩላቸው እሳቸውና ባለቤታቸው የመንግሥት ሠራተኛ ሆነው ሳለ የሚከፈላቸው ደሞዝ ከሥራ ግብርና ከጡረታ መዋጮ ተቀናንሶ በእጃቸው ሲደርስ ወር እስከ ወር ሊያደርሳቸው እንዳልቻለ ይናገራሉ። አዲስ አበባ ላይ ቤተሰብ ይዞ የቤት ኪራይ፣ የመብራት፣ የውሃና የልጆች ትምህርት ቤት ክፍያ ተሸክመው መኖር ከባድ ፈተና እንደሆነባቸውና መንግሥት ያደረገው የደሞዝ ጭማሪ ከቁጥር ያለፈ በሕይወታቸው ላይ ያመጣው አዎንታዊ ለውጥ እንደሌለ ገልጸዋል። በከተማዋ ባሉ የጽዳት ዕቃዎችና የኮንስትራክሽን ግብዓቶች ማለትም በሲሚንቶ፣ በጂፕሰም፣ በብረት፣ በሴራሚክና በመታጠቢያ ቤት ዕቃዎች ላይም ዋጋቸው በከፍተኛ ሁኔታ መጨመሩንና ገበያው ላይ የእጥረት ምልክቶች መታየታቸውን ባለሙያዎች አረጋግጠዋል። ለመሆኑ የዚህ ሁሉ የዋጋ ንረትና የኑሮ ውድነት መንስኤው ምንድን ነው? ችግሩ የሀገር ውስጥ ውስብስብ ሁኔታዎች ውጤት ብቻ ነው ወይስ የዓለም አቀፍ ክስተቶች ተጽዕኖም? በየጊዜው እየጨመረ የመጣው የነዳጅና የትራንስፖርት ዋጋ ላይ ተጨማሪ ጫና የፈጠረው በመካከለኛው ምስራቅ እያጋጠመ ያለው ጦርነትና የጂኦፖለቲካ ውጥረት አንዱ ነው። ይህ ክስተት የዓለም አቀፍ የነዳጅ ገበያዎችን በእጅጉ ያወከ ሲሆን እንደ ኢትዮጵያ ያሉ በማደግ ላይ የሚገኙ ሀገሮችን ደግሞ ይበልጥ ፈትኗቸዋል። የኢትዮጵያ ሸማቾች መብት ተሟጋች ድርጅት ባወጣው አስቸኳይ መግለጫ እየታየ ያለው የዋጋ ጭማሪ እጅግ አሳሳቢ፣ አስጊ ደረጃ ላይ መድረሱን ጠቁመዋል።
ድርጅቱ እንዳመላከተው የዓለም አቀፍ የነዳጅ ገበያ መዛባት የምርትና የትራንስፖርት ወጪዎችን በማናር እንደ ጤፍ፣ ስንዴና የምግብ ዘይት ያሉ መሠረታዊ ሸቀጣሸቀጦችን ዋጋ በከፍተኛ ሁኔታ እንዲያሻቅብ አድርጎታል። ይህ ደግሞ አነስተኛና መካከለኛ ገቢ ያላቸውን ቤተሰቦች የመግዛት አቅም ያዳከመ ከመሆኑም በላይ ቀድሞውንም ዝቅተኛ ገቢ ያላቸውን የጡረተኞችን ሕይወት በይበልጥ ጎድቶታል። ታዋቂው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ ለጉዳዩ የሰጡትን ጥልቅ ትንታኔ ስንመለከት የችግሩን ስር የሰደደ መስመር እንረዳለን። እንደ ባለሙያው ገለጻ አብዛኞቹ የምግብ የሸቀጣሸቀጥና የኮንስትራክሽን ግብዓቶች በውጭ ምንዛሬ ወደ ሀገር ውስጥ የሚገቡ በመሆናቸው የኢትዮጵያ ብር ከውጭ ምንዛሬዎች አንጻር ዋጋው በመዳከሙ ምክንያት የዋጋ ንረቱ ሊከሰት ችሏል ብለዋል። ከ10 ዓመት ወዲህ ያለው የዋጋ ግሽበት ከ450 በመቶ በላይ ከፍ ማለቱን የሚናገሩት ዶክተር ቆስጠንጢኖስ የሰው ገቢ ግን ከዚህ ጋር ተጣጥሞ አለማደጉ ችግሩን የከፋ አድርጎታል ይላሉ። ባለሙያው አክለው እንደሚያስረዱት የድጎማዎች መነሳትና ከአይኤምኤፍ ጋር የተደረገ ድርድር ሀገሪቱ ከምትገኝበት የኢኮኖሚ አጣብቅኝ እንድትወጣና የዓለም አቀፍ ተቋማት ድጋፍ እንድታገኝ በሚል የኢኮኖሚ ማስተካከያዎች የተደረጉ ድጎማዎች እንዲነሱ እየተደረገ ነው። ይህም መንግስትን በህዝብ ፍላጎትና በኢኮኖሚ ማረጋጋት መካከል አጣብቅኝ ውስጥ ከቶታል። የኮቪድ-19 ወረርሽኝ፣ የሩሲያና ዩክሬን ጦርነት፣ የመካከለኛው ምስራቅ ውጥረትና በሀገር ውስጥ ያሉ ግጭቶች የአምራች አካባቢዎችን ምርታማነት በመቀነስ ለዋጋ ንረቱ ትልቅ ምክንያት ሆነዋል። ሙስና፣ ህገወጥ የገንዘብ ዝውውርና ኮንትራባንድ ለአገሪቱ ፈተና የሆኑ ጉዳዮች ናቸው። በቅርቡ በማዳበሪያ ላይ የተፈጸመው የቢሊዮን ብር ዝርፊያ፣ በየዓመቱ በህገወጥ መንገድ የሚሸሸው በቢሊዮን ዶላር የሚቆጠር ገንዘብ እንዲሁም የቁም ከብት ጫትና ቡና ኮንትራባንድ ሀገሪቱን ከፍተኛ ገቢ ያሳጣት ይገኛል። ዶክተር ቆስጠንጢኖስ እንደሚሉት መንግስት ድጎማዎችን ከማንሳት ይልቅ የዜጎችን ገቢ የሚያሻሽልበትን መንገድ መፈለግ አለበት። ከምንም በላይ ደግሞ ለጡረተኞች ልዩ የገቢ ጭማሪና ድጎማ ማድረጉ ቅድሚያ የሚሰጠው ጉዳይ ሊሆን ይገባል ሲሉ ይመክራሉ። ይህ በእንዲህ እንዳለ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የአዲስ አበባ ዲስትሪክት የ5ቱን ቅርንጫፍ ጽህፈት ቤት ሰራተኞች በተገኙበት የሱፐርቪዥን የግምገማና የቀጣይ በጀት ዓመት እቅድ ውይይት አካሂዷል። የአስተዳደሩ ዋና ስራ አስፈጻሚ አቶ አባተ ምትኩ እንደገለጹት ግምገማው የተደረገው ባለሙያዎች በቀጣይ በጀት ዓመት ደንበኞችን በተለይም ጡረተኞችን በክብርና በፍቅር ማገልገል እንዳለባቸው ለማሳሰብና አፈጻጸሙን ለማጠናከር ነው ብለዋል። በ2019 በጀት ዓመት 15.5 ቢሊዮን ብር የጡረታ መዋጮ ለመሰብሰብ 9054 ድርጅቶችንና ከ57000 በላይ አዳዲስ አባል ሰራተኞችን ለመመዝገብ እንዲሁም ለ1160 አዳዲስ ጡረተኞች አበል ወስነው ለመክፈል ማቀዱ ተገልጿል። ሁለተኛው መረጃ ከኢፌዴሪ የመንግሥት ሠራተኞች ማኅበራዊ ዋስትና አስተዳደር ለጡረታ ባለመፍቶች የተላለፈው የአስቸኳይ የጥሪ መልእክት ነው። የ2019 በጀት ዓመት የጡረታ መታወቂያ እድሳት ከሐምሌ 1 ቀን 2018 ዓመተ ምህረት ጀምሮ እየተከናወነ ይገኛል። ይህ ወሳኝ የእድሳት አገልግሎት እስከ መስከረም 30 ቀን 2019 ዓመተ ምህረት ድረስ ብቻ የሚቆይ በመሆኑ የተከበራችሁ የአገር ባለውለታ የጡረታ ባለመፍቶች በተቀመጠው የጊዜ ገደብ ውስጥ በአቅራቢያችሁ በሚገኙ የአስተዳደሩ ጽሕፈት ቤቶች ወይም በተዘጋጁ የእድሳት ማዕከላት በአካል በመገኘት መታወቂያችሁን እንድታሳድሱ አስተዳደሩ በአክብሮት ያሳስባል ሲል ጥሪውን አስተላልፏል። ተጨማሪ መረጃ ካስፈለጎት በአስተዳደሩ የነጻ ስልክ መስመር 8926 ላይ ደውለው መጠየቅ ይችላሉ። ኑሮን መቋቋም ያቃታቸው ጡረተኞች ድምፅ ከወትሮም ጊዜ በላይ ከፍ ብለዋል። እውነታው ግልጽ ነው። ያለው የኑሮ ውድነት ሁሉንም የማህበረሰብ ክፍል በተለይም አገራቸውን ያገለገሉ ጡረተኞችን አቅም እየፈተነ ይገኛል። መንግስት የገበያ መረጋጋት ስራዎችን አጠናክሮ ከመቀጠል ባለፈ ለጡረተኞችና አነስተኛ ገቢ ላላቸው ዜጎች ዘላቂ የመፍትሄ በሮችን ይከፍታል ብለን ተስፋ እናደርጋለን። ክቡራትና ክቡራን፣ እናንተስ በጡረተኞች አኗኗር ላይ ምን አስተያየት አላችሁ? መንግስት ለጡረተኞች ምን አይነት እርምጃ መውሰድ አለበት ብላችሁ ታስባላችሁ? ሐሳባችሁንና አስተያየታችሁን ከታች በኮመንት መስጫው ላይ ጻፉልን። ቪዲዮ ላይክ፣ ወደፊት የምንለቃቸው አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱም። ስለተከታተላችሁን እናመሰግናለን። ረጅም ዕድሜ፣ ሰላምና ፍቅርን ለእናንተ ተመኘን። መልካም ጊዜም